ሰዎች ብዙ ጊዜ ይህችን ስክሪፕቶ መሳይ መሳሪያ በመጠቀም መኪና ጠቅ ሲያደርጉ አይታችሁ ይሆናል። ነገር ግን ያንን የሚያደርጉት የመኪናውን ቀለም ለመፋቅ ወይም መኪናው ላይ ጉዳት ለማድረስ አይደለም። እንግዲያውስ ይህ መሳሪያ መኪናው ከዚህ በፊት ግጭት እንዳጋጠመው ለማወቅና ለመፈተሽ የሚረዳ ነው። በተለይ ሰከንድ ሃንድ ወይንም ከሰው እጅ መኪናን በምትገዙበት ጊዜ ይህንን መሳሪያ መጠቀምና መፈተሽ በጣም አስፈላጊ ነው። ይህች ስክሪፕቶ የምትመስለው ማግኔት የተገጠመላት ለመኪና ቦዲ ግጭት መለኪያ የምታገለግል ፔንት ጌጅ ተብላ ትጠራለች። ይህን ፔንት ጌጅ በምትጠቀሙበት ጊዜ መሳሪያው ላይ አረንጓዴ ምልክት ከተመለከታችሁ መኪናው ምንም አይነት ግጭት ወይንም ጉዳት አስተናግዶ ያቅም ማለት ነው። እንዲሁም መሳሪያው ቢጫ ከለር ላይ ካሳያችሁ ከዚህ በፊት ትንሽ ግጭት ደርሶበት እንደሚያውቅና ጥገና አድርጎ እንደነበር እየጠቆማችሁ ነው። የመጨረሻው ቀለም ምን እንደሚያመለክት ከማየታችን በፊት ይህንን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን መኪናችሁን ከፈቀዳችሁለት አካባቢ ሲወጣ የሚያሳውቃችሁን የጂፒኤስ ቴክኖሎጂ ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር ደውላችሁ አስገጥሙ። በመጨረሻም መሳሪያው ሰማያዊ ከለር የሚያሳይ ከሆነ እዛ ቦታ ላይ ስስ መሆኑንና ማሻሻያ እንደሚያስፈልገው ይጠቁማል። በዚህ መልኩ መኪና ከመግዛታችሁ በፊት ይህንን መሳሪያ በመጠቀም ቼክ ማድረግ ትችላላችሁ። እንደዚህ አይነት መረጃ እንዲደርሳችሁ ፎሎ ማድረግ አትርሱ።